ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? እኔ ጋር አለሁ አልሐምዱሊላህ። ሰላማችሁ በያላችሁ በይብዛልኝ እና የዛሬ ምርጥ አሰራር ላሳያችሁ ነው። ምንድነው ይሄ? አሪስ እስቲ ተመልከት። የረመዳን አሪስ እየሰራው ነው። ይኸው አጥቤ ቅንጬ ነው ይሄ ቅንጬ የስንዴ ቅንጬ ነው ይሄ። አጥቤ ጠዋት ተነስቼ 6 ሰዓት እስከ 2 ሰዓት ዘፈዘፍኩት። ከ2 ሰዓት በኋላ አጥቤ ከዛ ያው ጥግ ተብሏል፣ አብቅቷል። አሁን ውሃው እንደፍቻለሁ፣ እንጥራሉን ነገር ጨርሼለታለሁ። ከዛ መጨመር ብቻ ነው። ይኸው እንዲህ ነው አሪስ። ተመልከት። 2 ሰዓት በኋላ ይዘፈዘፋል፣ ከዛ ይታጠባል። ጥቁር የነበረው ስንዴ አሁን እንደተፈተገ ይኸው ነጭ ይሆናል ማለት ነው። ቀጣይ ደግሞ ዶሮ ደግሞ 3 ዶሮ በዲፍኑ የውስጡ ሂቃታ ይታጠባል፣ ይጸዳል። ከዛ በከል ይዘፈዘፍና ሲዘፈዘፍ በከል ምን ይሆናል? ነጭ ይሆናል፣ ቀይ የነበረው ማለት ነው። ከዛ ይቀቀላል፣ ዲፍኑ ይቀቀላል። የሆድ ዕቃ ይታጠብና ማለት ነው። ሆዱ ላይ ውስጡ ላይ ቀይ ነገር አለ፣ ሰው የሆነ ከብዳ ምናምን አለ። እሱም በእጅ ታወጡና ከዛ ማጠብ መዘብዘፍ። ከዛ ዘፈዘፍኩትና ቀቀልኩት ግማሽ ሰዓት አክል ማለት ነው በሰኻናው ድስት። ከዛ ግማሽ ሰዓት ከሆነ በኋላ 3 ዶሮ ነው ይሄ ፈተፈትኩት። ስጋውን ብቻ አውጥቻለሁ፣ ያው ፈትፍቻለሁ። መጨመር ብቻ ነው የቀረኝ እና አሁን መጀመሪያ የዚሁ መረቅ ማለት ነው። የዚሁ መረቅ እንትን ላይ ድስቱ ላይ ይጨመራል። ካነሰው ውሃ ሌላም ውሃ ይጨመርበታል። በዚህ በዶሮ መረቅ ይጨመርበታል አሪሱ ማለት ነው። እና ተከተሉኝ ያሳያቸዋለሁ። የማታውቁም ካለ ያልገባችሁም ካለ ይኸው አሪስ እንዲህ ነው የሚሰራ። እኔ በፊት ሰላቅ በጣም ከብድ ነበር የሚመስለኝ፣ ግን ከለመድኩ በኋላ ስራው ያው ጊዜ ይፈጃል፣ ግን ብቻ ግን ቀላል ነው። ከሌላው ትንሽ ቀላል ከተጨመረ በኋላ ብዙም ሰዓት አይፈልግም። እና ተከተሉኝ አሳያቸዋለሁ። አሁን መጀመሪያ በፈላ ውሃ ዶሮውን እጨምራለሁ። ውጭ በረንዳ ነው የሚቀቅለው። አሁን እጨማምርና ከዛ ካድኜ ይቀቀላል በራሱ እስከ 10 ድረስ ማለት ነው። ይሄው ውሃው ድስቱ ቀጣይ ዶሮ ውሃ ይሄ እንትን የዶሮ መረቅ ነው። የዶሮ መረቅ ጨው ተጨምሬበት በልኩ ማለት ነው። ልኩን አውቃለሁ። ከዛ ያውላችሁ ለስንት ሰው ለብዙ ሰው ነው የሚካፈለው። ይሄ ለቤተሰብ ለቤቱ ፋሚሊ ለሁሉ በየጣሳ ተደርጎ አካፍላለሁ እላችኋለሁ ውዶቼ። ስራ አይደለም የወንድ ስራ ነው። ብቻ ዱአ አድርጉልኝ እስቲ። ቀጣይ አሁን ቅንጬውን ጨምራለሁ። ውሃ ሲያንስ ደግሞ ውሃውን ጨምራለሁ። ጨረስኩ። ቅንጬው ደግሞ ተመልከት። ይኸው ስላልተመቼን አሁን በጭልፋ ልቀንስና ጨምር። ስላልተመቼን ነው እንጂ እንዲሁ ከነድሱ መጨመር እችላለሁ። እናም ቀጣይ ያለው ለታሳ ያለው ብዬ ማለት ነው። እንትን ቅንጬውን ደፋው ነው መሰለኝ።
ትንሽ ውሃ ይፈልጋል። ውሃ ትንሽ ጨምራለሁ። እናም በኋላ ስንት ሰዓት መሰላችሁ ማቆመው? 4 ሰዓት ላይ 10 ማለት ነው። 5 ሰዓት ላይ ነው የሚዘጋው። 5 ሰዓት ላይ ይዘጋና ከዛ ይፈጫል በመኪና። አንድ ወንድ አለ፣ ሹፌር ነው እሱ ይፈጫዋል። እኔ አልችለውም፣ ከአቅሜ በላይ ነው፣ ትልቅ ነው በጣም። አሁን ይሄ ሲሰራ ሲበስል ማለት ነው ድስቱን ይሞላል እስከ ላይ ድረስ። በቃ ምን ነገር አይጨመርበት፣ ጨውና የዶሮ መረቅ የተቀቀለበት ዶሮ የተፈተፈተው ነጩ ማለት ነው። አጥንቱን እያወጣን ነጫጩን እየመረጥን እናንከታለን። ከዛ ይሄ አሁን ማታ ላይ ነጭ አሪስ ነው የሚሆነው። አሪስ እንደዛ ነው የሚሰራው አሰራሩ ማለት ነው ውዶቼ ማሮቼ። ምናልባት አሁን ብዙዎች መናወቅ አለ እንግዲህ ማየት ትችላላችሁ እላችኋለሁ ውዶቼ። ቅርብ ጊዜ ነው የለመድኩት። እንደው ባለምድ ያልኩ ነው ብቻ ግን መልመድ ቆንጆ ነው። ይሄው አሁን በዚህ ነው የሚገጠመው። ይሄ ነገር ነው የሚያስፈራኝ። አንድ ቀን ብው እንዳይልብኝ እየፈራ ከዛ ያው መጣው ነው ብስሚላህ ዋህ ጨረስኩኝ። በቃ ይህ ውጭ ነው የሚሰራ። ሰፈሩ ግን አካባቢው ግን በጣም ያምራል እና ተከታተሉ። ሰብስክራይብ፣ ላይክ፣ ሼር እንዳትረሱ ውዶች፣ የተባበሩኝ እላችኋለሁ። እሺ